እናት ቶሎ ቀዳልኝ። ይሄው መኪናዬ ቤንዚን ጨርሳ እያስገፋት ነው የመጡት። እያስገፋው ለምን አንተ ከምታስገቦች የምታክል አስጭናት ታመጣትም እንዴ? በፍላሽ ደግሞ ለዚህ መኪና ቤንዚን ሳይሆን ቀሲል ነው የሚያስፈልገው። ተቋቁሯል ሳይሆን ተቀባባዋል። ልጅ አዝሎ ላስቀድሙት ያሉት አንተን ነው አይደለ? አው በእናት ምንኛ እኮ በላዳ አንቀዳ ማን ነው በሃይላንድ አንቀዳ በቅጂና ተዛማች እንከሰሳለን። 1 ሊትር በ2 ብር ካምስ የቀዳ መኪና ይዘብኝ ትመጣለህ እንዴ? ምን ማለት ነው? ምን ላርገኔ እኮ አይደለም ህጉ እኮ ነው እኮ። ካልሆነ ለምን አንተ ድምጽን አትቀዳባትም ራስህ? ወይ ደግሞ ማለት ነው እኔ ኦክሲጅን አለቀ እንጂ ድራፍት ትቀዳልህ ነበር። ለሞኔ ስንት ብር ነው የምትቀዳው? ፉል ነው በእናትህ የምትቀዳው? አው አሁን እኮ መጻጻት ነው። የምን ፉል ነው እንት ፉል ቁርስ ላይ ነው ደስ የሚለው አይደል? እኔ በወለዳ ዳቦ ጠዋት ላይ ይገርማል። አንድ ወዳጅ እንደዚህ ራሱ አይነት መኪና ነበረው። ምን እንዳረጋት ታውቃለህ? ጭስ መውጫው ላይ ጎማ ሰካ፣ ከዛ ጣሪያውን አስበሳሳው፣ ከዛ ኮርቶ መጋለል ሙዋሰል እያደረገ ሺሻ ነው ያጨሰበት። ከዛ ሚስትየው ላይ ምን ትለዋለች መሰለህ? ሺሻውን ተውና ኮርቶ መጋሉ ላይ ሲኒ ደርድረን ኑቡና ጠጡን ጀምር ትለዋለች። ይገርማል። አትቀልድ በእናትህ ቶሎ ቀዳልኝ። ይሄው መኪናዬ ቤንዚን ጨርሳ እያስገፋት ነው የመጡት። እያስገፋው ለምን አንተ ከምታስገቦች የምታክል አስጭናት ታመጣትም እንዴ? በፍላሽ ደግሞ ለዚህ መኪና ቤንዚን ሳይሆን ቀሲል ነው የሚያስፈልገው። ተቋቁሯል ሳይሆን ተቀባባዋል። ይኸውልህ ልምከር አንድ ምክር፣ ሱማሌ ተራ ሳይሆን ቄራ ውስጥ አሳርደውና ከዛ ሞተሯን ለባለ ሳይክል ፍሪ ሲሆኑን ደግሞ ፍሪ ላልሆነ ለተጨና ስራ ለበዛበት ሰው ትሸጥበታለህ። ፍሪ እንዲሆን ማለት ነው። ከዛ ስፖኪዮን ለውበት ሳሎን፣ ዝናብ መጥረጊያውን ደግሞ ለሴፍቲ ኔት፣ ጎሞንቹን እንኳን እኔ ወስድልሃለሁ። ማዘር ደርድራ በሳፋ ልብስ ታጥብበታለች። አንተ ያማሃል እንዴ? ምን ለራስህ ብዬ ነው። እሺ ከፈለክ ደግሞ እዚህ ጀርባ ሰፈር ትልቅ ምግብ ቤት ተከፍቷል አዲስ። አንተ ዝም ብለህ ጎሞቹን ነቃቅል፣ እኔ ትልቅ አጃክስ ነው ብዬ ልሽጥልህ። በዚህ ካልተስማማ ደግሞ ዝም ብለህ የሆነ ጥግ ላይ አቁማት፣ ከጎኑ የጎዳናው ሾር ብላ ጽፍባትና አንዱ ይኖርባት፣ አንተም ትጸድቃለህ። አሁን ሰማያዊ ፈረስን ይዘልኝ ውጣ ግባ አንተ። ሀዊ የፀጉር ስታይልሽ እኮ እንዴት እንደሚያምርብሽ ማለት ነው። በጣም ነው የሚያምረው። የፀጉርሽ ወደ ኋላ የምትሰሪው ነገር በጣም ነው። በቃ ሁሌ እንደዚህ ነው የምትሰሪው። ቅላትሽ ራሱ ቅላትሽ ምን ሀፍካስት ነሽ እንዴ? ቅላትሽ ይገርመኛል። እኔ በስመ አብ ደስ የሚል ቅላት። አሁን ሌላ ሰው ላይ ቢሆን እጣለው ነበር። አንቺ ላይ ግን በጣም ዋናው ነገር ቁመና ነው። ዋናው እኔ የምወደው ቁመና ደግሞ ሀዊ ያላት በቃ የሚመች አይነት ፈረንጆቹ ምን ይሉታል መሰለሽ? ዩአርቲ ይሉታል። በቃ በጣም ምንድን ነው እሱ? እኔ ያልኩት እኮ ነው የደገመው። ምንድነው እያልሻለሽ? አንቺ አንዴ ማወራው ድንጋይ እያለሽ ነው። አንቺ ናት ድንጋይ እኔ ነው ድንጋይ የምትለው ድንጋይ ራን Stop messing with me, Bizri. Come on. እየቀለድኩ ነው መለኝ Bizri. No, you didn't, Bizri. The Kakam boy from 9th grade. He was my best friend, by the way. He was like my brother. Bizri. Indeed, Mardul is my gana kamamtati, Bizri. My dad used to tell me, "Yarakkaso sihiri khabbaro imetal." Bizri rakso na avre gabbo. Rakkas ke Bizru. Why, Bizru? Why? They said ከአሜሪካና ከሞት አይቀርም። ሞት መረጥክ ከአሜሪካ አፈር በለጠብህ መሬት ምስጥ በለጠብህ። Bizru አይደለማ Bizru ነው። Bizru ምንሽ ነው? ከዝልሽ ነው? አዎ። እና ለከዝን በቃ እንደዚህ ነው የሚለቀሰው እንዴ? ደረት አይደቃም። እገባለሁ አትይኝም፣ አትንከባለይም ነው በቃ እንዲህ ነው ልቅሶ። ለከዝን በቃ ተጽናናን እኮ ተጽናናን ልቅሶ ላይ Bizru በቃ ተጽናናን ትይኛለሽ እንዴ? that's your cousin's dead body እኮ come on እንዴ you got to cry more። ምን ሆነሽ ነው እንዴ? ሰው ደርሶ ሲመለስ የሆነ ካልቸር የሆነ ሴሬሞኒ ቀላቅላችሁ ምናምን ይሄንን ትበርዙታላችሁ። አንድ ያለን ልቅሶ ባህል አንድ በጣም ባለጌዎች ናችሁ። Bizru ግን ቻው። አንቺ ባለጌ ነሽ።
ጉድ ነው። ስልኬን እናት ስልኬን እኔ ስታሳረኝ በርቼ ገዛ አቡ እያየሁት ደግሞ እያየሁት በአይኔ እያየሁት እየጠረጠርኩ እኮ ነው የበላኝ ስልኬን። አዎ ኧረ በእናትህ አታካብድ። በእናትህ ስልክ አይደል እንዴ አታካብድ ትላለህ እንዴ? ፋይሉ አይገኝም። አንተ ደህና ሆንክ። ዋናው እሱ ነው። ስልክ ይገዛል ነገር ፎቶ ደግሞ በእናትህ የትና የተረጠው ፎቶ ራሱ አለ። እሺ ወይ ፎቶ እንትን ስልክ አስደውለኝ ከመለሰ አስደውላለሁ። ግን ለእንደዛ አትሁን እሺ። በእናትህ አስደውላለሁ። ቶሎ በል እሺ። ወይኔ ጨባ በላኝ። አሁን ቅጣል እንዴት አባጣሻ ተብሎ ከስራ መባረር አለብኝ እንዴ? እንዴት ልሂድ? እንዴት እንደመረረኝ እኔ ነኝ የማውቀው። ምን አይነት ኑሮ እየኖርኩ እንዳለው ይከብዳል እኮ እዚህ ሀገር። አንተ ልጉም ዝም ብለህ ታየኛለህ። ከዚህ ጋር ጠፋማ። ምን ላድርግ ታዲያ? ምን ላድርግ አትበል። አቸው እነዚህ ኖፎች አያጭዱ አይዘሩ ዝም ብለው በቃ እንደዚህቹ ይኖሩታል ዘና ብለው። ይኸውልህ እኔ እናንተ ግን እንጥራለን፣ እንሮጣለን፣ ጠብ የሚል ነገር የለም። እንሰራለን፣ ምሳችንን ውሃን የምንጠጣው ምግብ አንበላ። በቃ ምን ፈጣሪ ያለው ነው የሚሆነው። አንተ ደግሞ እንደምታማሩ ምን የእናት ማማረር ንፍጣም። ይኸው ምንም የተለወጠ ነገር የለም። እንኖራለን። እዚህ ጋር በጣም ስሚታዩኛለሁ። ቅጠል ለምን ተበጠሰ ግቢ ውስጥ ተብሎ ነው እንትን ያልኩት። በጣም ይገባኛል እኮ አይገባም። እንለወጣለን ብለህ ተስፋ አድርጋል እንዴ? ምንም ድሯሯጣለህ አልፍልም ወይ እንደነሱ አይደል? እዚህ እዚህ ውስጥ ገብቼ እንደነሱ ነው። ኧረ ቆይ አንተ ወንድም ወይኔ የማይሞላልኝ ሰው በመጀመሪያ ስራ ቀን ዛሬ ላርፍድ። ጋሺ ወይኔ ጀራ እና የቦሌታ ሰልፌ ነው። እሺ ቤት መንገድ ነው የምትሄደው ወንድሜ? ወደ ኮይ ቦሌ ነው ወይስ አዋላለሽኝም እንዴ? እኔ ታክሲ ሰልፍ ነው ውስጥ ነኝ አሁን ያልኩት። ወይኔ አቁምልኝ። ወይኔ ዛሬ አቁምልኝ። አትወርጅኝ። አቁሙ አንተ። ወይኔ ረፍዶብኛል። አቁምልኝ። ተመስገን ወይ ደረስኩኝ። ወደ ስራ ሰጥቶ አዲስ ሰራተኛ ነኝ። በእናትህ ረፍዶብኛል። ሳትፈተሽ ልገባ ቀለደ ቦምብ ይዘህ ብትገባስ እዚሁ ጋር ሌባው አረ እኔ ሌባ አይደለሁም። አዲስ ሰራተኛ አዲስ ተቀጣሪ ነኝ። እናንተ ጋር